ዓለም ላይ ትልቅ ከሚባሉ ኢኮኖሚዎች ወይም ደግሞ ያደጉ የሚባሉ ሀገራት ለዚህ ደረጃ እንዲደርሱ የበቁት ወይ ደግሞ ያበቃቸው ኢንዱስትሪ ፋብሪካ የጨርቃጨርቅ ፋብሪካ ነው። የልብስ ፋብሪካ እና እያንዳንዱን ሀገር ኢኮኖሚ አነሳስ ወይም ደግሞ ሲያንሰራራ ሄዳችሁ ብትመለከቱ የአሜሪካውን፣ የእንግሊዙን፣ የጃፓን፣ የጀርመን በጠቅላላ አደጉ የሚባሉ ሀገራት የመጀመሪያው ኢኮኖሚያቸው መነሻ የሆነው ፋብሪካ የልብስና ጨርቃጨርቅ ፋብሪካ ነው። በአሁኑ ሰዓት በዛሬው አሁን 2025 ላይ ትልቁን እንትን የያዘው የገበያ እንትን የያዘው ቻይና ነው። የቻይና የልብስ እና ጨርቃጨርቅ ፋብሪካ ወደ 300 ቢሊዮን ገቢ ነው ያለው። የዓመት ገቢ ኤክስፖርት የሚያደርጉት እንግዲህ 300 ቢሊዮን የኛ ሁሉ ነገራችን፣ ቡናችን፣ ቆዳና ሌጦዋችን፣ ፋብሪካችን፣ ስንዴያችን ሁሉ ተደምሮ 100 ቢሊዮን ነው የሚደርሰው። ባለፈው ዓመት 109 ቢሊዮን ነው የኛ የዓመት ገቢያችን አይደል? 300 ቢሊዮን የአሜሪካ ጨርቃጨርቅ ኢንዱስትሪ በዛሬው ቀን በ2025 መጨረሻ ላይ 200 ቢሊዮን አካባቢ ነው ገቢው። ልክ እንደዛ ብታዩ የእንግሊዝ 25 ቢሊዮን፣ ጀርመን እንደዛው። ዛሬ እንኳን በቢሊዮኖች የሚቆጠሩ ገቢ የሚያስገባ ኢኮኖሚ ነው ያላቸው። የጨርቃጨርቅ ፋብሪካ ነው ያላቸው። የጨርቃጨርቅ ምርት ነው ያላቸው። አፍሪካ ጨርቃጨርቅ ማምረት እኮ አይደለም፣ ወይም ደግሞ የልብስ ፋብሪካችንን በደንብ መጠቀም እኮ አይደለም። የነሱን ተጠቅመው የሚወረውሩትን ማለት እንግዲህ አስቡ፣ በሚሊዮን የሚቆጠር ቶን ምርት ነው ልብስ ነው የሚመረተው። ያንን ሁሉ ዳምፕ የሚያደርጉት ምክንያቱም ዝም ብሎ እንደዚህ የሚቃጠል ነገር አይደለም። በጠቅላላ የታሸገ ወዴት ነው የሚላከው? ወደ ታዳጊ ሀገር። ታዳጊ ሀገርም ደግሞ ሲባል አፍሪካ። በጣም የሚገርመው እኮ 2015 ላይ ኢስት አፍሪካን ኮሚኒቲ የሚባሉ ሀገሮች ከነ ሩዋንዳ ቀጥሎ ጋና ቀጥሎ የጨርቃጨርቅ ከውጭ የሚመጣውን የቦንዳ ማለት ነው በእኛ ሀገር ሰልቫጅ ልብስ እሱ እንዲከለከል። ምክንያቱም የአፍሪካን የጨርቃጨርቅ ፋብሪካ መንሰራራት የሚያስቆመው ዋናው ነገር የቦንዳ ልብስ ነው። የነሱ ለብሰው የሚጥሉት የተጣለ ልብስ ነው። በሺዎች የሚቆጠሩ ቶን አፍሪካ ላይ ዳምፕ የሚደረገው ያ ምንድን ነው መሰላችሁ የሚያደርገው? የኛ የጨርቃጨርቅ ኢኮኖሚ ልክ እንደሌላ ክፍለ ዓለማት ኢኮኖሚ እንዳያንሰራራ ወይም ደግሞ የኢኮኖሚያችን ዋና መነሻ የሆነውን ፋብሪካችንን እንዳያድግ የሚይዝብን ነገር ይሄ የምናመጣው እኮ ቦንዳ ነው። ይሄ የምናመጣው ሰልቫጅ ልብስ ነው። ምክንያቱም እያንዳንዱ ያደገ ሀገር ሂዱና ተመልከቱት። እያንዳንዱ ያደገ ሀገር የመጀመሪያ ፋብሪካው እዚህ እንዲደርሱ ያበቃቸው የጨርቃጨርቅና የልብስ ፋብሪካቸው ነው። ጋርመንት ኢንዱስትሪው ነው። እኛ እኮ እንዳናድግ የሚይዙን ነገሮች እርዳታ ብቻ እኮ እንዳይመስላችሁ። አሁን ለምሳሌ ቅድም ልነግራቸው እነዚህ ኢስት አፍሪካን ኮሚኒቲ የሚባሉ 8ቱ ሀገሮች አናመጣም ወይም ደግሞ ባን እናደርጋለን ብለው ህግ ስላወጡ የአሜሪካ መንግስት የሚደረግላችሁን የታሪፍ እንትን እናቆማለን፣ ማዕቀብ እናደርጋለን ብሎ አስገድዷቸው ነው እንደገና እንዲከፍቱ። እስካሁን ባኑ አልተነሳም፣ ግን አሻሻሉት። ኢትዮጵያም ባን አድርጋለች እኮ። ኢትዮጵያም እኮ ተከልክሏል፣ በህግ ተከልክሏል። ግን የእኛ ፋብሪካ የልብስ ፋብሪካ ዓለምን የሚያሳድገው ፋብሪካ የትም እንዳይደርስ የሚያደርገው ይህ ሰከንድ አንድ ልብስ እኮ ነው። የሰከንድ አንድ የምንገዛው ወደ 50% በላይ የገበያችንን የሀገራችንን ገበያ የያዘው ቦንዳ ልብስ ነው። ቦንዳ ልብስ ከሚመጣው ከ1/3 በላይ የሚጣል ነው፣ የሚለበስ አይደለም። የት ነው የሚጣለው ነው? እስቲና ኦንላይን ተመልከቱት ምን እንደሚያደርግ። ላንድ ፊል ማለት ቆሻሻ መጣያ ቦታችሁን እንዴት አድርገው እንደሚሞላው፣ እንዴት አድርጎ ይሄ የሰልቫጅ ልብስ አፍሪካን እያፈናት እንደሆነ በየወንዙ በየሐይቁ በቃ አህጉራችንን እያፈነ ነው ያለው። የከለከሉ ሀገራት
ስቲል ከልክለው እንደኛ ማለት ነው፣ በህግ ተከልክሏል። ግን ገበያው ሙሉ እሱ ነው። ምክንያቱም ኢኮኖሚ ህዝቡ አቅም ስለሌለው ወይም ደግሞ ገበያችን ያንን ካስቆምን አይዶን ነው ሉክ በመጀመሪያ ደረጃ መቼም በጣም ብዙ አዋቂ ያለበት ሀገር ነው አይደለ እንዴ? አህጉር ነው። አህጉራችን በጣም ብዙ አዋቂ ያለበት አህጉር ነው። ግን ከጥቅሙ ማለት ከጊዜያዊ ጥቅም የጊዜያዊ ጥቅምን በመፈለግ እኮ ነው የረጅም ጊዜ እድገታችንን የምናቆመው ያለ ነው። እና አሁን እንዲህ ብዬ ስናገር አቅም ስለሌለን እኛ ደህና ልብስ የምናገኘው በዛ መንገድ ነው ትሉኝ ይሆናል አይደል? ግን ችግሩ እኮ መሰላችሁ አሁን የሀገር ኢኮኖሚ ዋና የሚያሳድገውን ፋብሪካ እያቆምነው ነው፣ እየዘጋ ነው። እያንዳንዱ ምንም እንትን አያስፈልገው ማለት ብዙ ሳይንስ ወይም ማንበብ አያስፈልገውም። እስቲ ሂዱና የዓለምን ኢኮኖሚ እዚህ ቦታ ያበቃው እያንዳንዱ ያደገ ሀገር የሚባለውን ሀገር ኢኮኖሚ መጀመሪያ ፋብሪካ እንትን ብሎ እዚህ ያደረሰው ምንድን ነው ብላችሁ ስተመልከቱት፣ ቴክስታይል ኢንዱስትሪው ነው። የአፍሪካ ቴክስታይል ኢንዱስትሪ መቼም ማደግ አይችልም በዚህ ከቀጠልን መቼም። በዛ ላይ 2016 ላይ የአሜሪካ መንግስት ያንን ባን ያደረገው ወይ ደግሞ ባኑን እንዲቆም ያደረገበት ምክንያት ምንድን ነው? ኩላክ